በምቾት ከፍ የሚሉበትን ስፍራ ለአፍታ በህሊናው ይሳሉ። ሰላም፣ እርጋታና ደህንነት የሚነግሱበት የደስታ ማማ ላይ ከፍ የሚያደርጉት ስፍራ ከአዲስ አበባ ከተማና ቦሌ ዓለም አቀፍ አየር ማረፊያ ጋር በቀጥታ በፈጣን ባቡር የሚገናኘው አዲሱ ቢሾፍቱ ዓለም አቀፍ አየር ማረፊያ የአዲስ ቀጠናዊ ግንኙነት ስርዓት ማዕከል ነው። ከተርሚናሉ ባሻገር ደማቁ ኤርፖርት ከተማ ጠንካራ ኢንቨስትመንት እድሎችን የሚፈጥር ነው። አዲሱ አየር ማረፊያ የብዙ ሽልማቶች ባለቤትና የስታር አላያንስ አባል የሆነው የኢትዮጵያ አየር መንገድ ዋና ጣቢያ ነው። የኢትዮጵያ አየር መንገድን ፍላጎት ባማከለ መልኩ በጥንቃቄ የተነደፈው ቢሾፍቱ አየር ማረፊያ የአፍሪካ ዓለም አቀፍ ማዕከል በመሆን ለትራንዚት እንቅስቃሴ ልዩ ትኩረት በሰጠ መልኩ ዓለም አቀፍ ደረጃውን የጠበቀ አገልግሎት ይሰጣል። ሁሉም በቢሾፍቱ ዓለም አቀፍ አየር ማረፊያ በኩል የሚያልፉ ተጓዦች ኢትዮጵያን የሚተዋወቁበት ልዩ ተሞክሮ ይኖራቸዋል። የመንገደኞች ማስተናገጃ ህንጻው ብሩህና በቂ አየር የሚያገኝ ሲሆን በአየር ማረፊያው በኩል ለምለም የአትክልት ስፍራዎች አሉት። በዛፎችና አገር በቀል እጽዋቶች መዋቡ አፍሪካን በእጆቹ መዳሰስን ያስችሎታል። ልዩ ምርጫ ያላቸው ተጓዦችና ቋሚ ደንበኞች ተርሚናሉ ውስጥ በሚገኘው ለዚሁ አገልግሎት በተዘጋጀው ህንጻ ውስጥ የመመገቢያና የማረፊያ እንዲሁም የውበት መጠበቂያና የአካል እንቅስቃሴ አገልግሎቶችን በክላውድ9 ላውንጅ ውስጥ ማግኘት ይችላሉ። የተርሚናሉ ንድፍ በዋናው መዋቅር ውስጥ የተለያዩ ህንጻዎችን አካቶ የተዘጋጀ ሲሆን እነዚህ ህንጻዎች በአንድነት አነስተኛ ከተማን ይፈጥራሉ። እያንዳንዱ አካባቢ የገበያ ቦታዎችንና የሆቴል አገልግሎት መስጫዎችን ያካትታል። እንደ አስፈላጊነቱ ሊገጣጠሙ በሚችሉ ዝግጁ ክፍሎች የሚገነባው አዲሱ ተርሚናል ወጪ ቆጣቢና ለለውጦች አመቺ በመሆን ለሀገር የረጅም ጊዜ አስተማማኝ ኢንቨስትመንት ፋይዳን ያስገኛል። አዲሱ የቢሾፍቱ አየር ማረፊያ የኢትዮጵያ ነጸብራቅ ነው። ከሀገራችን የተለያዩ ክፍሎች የተወሰዱ ቀለሞች፣ ገጽታዎችና ቁሳቁሶች የየተርሚናሎቹ መገለጫ እንዲሆኑ ተደርጓል። ይህም ታላቁ ስምጥ ሸለቆን እንደ ማዕከላዊ አከርካሪ በመጠቀም በዙሪያው የተዋቀረ ነው። ቢሾፍቱ ዓለም አቀፍ አየር ማረፊያ ደረሱ ማለት ደማቁን አፍሪካዊ መስተንግዶ ከኢትዮጵያዊ የእንግዳ አቀባበል ድባብ ጋር ያገኛሉ። ከረጅም ጉዞ በኋላ ሻንጣውን ለመጠበቅ እፎይ የሚሉበት አረንጓዴ ለምለም ስፍራዎች ይጠብቆታል። ተፈጥሯዊ አየር የሚዘዋወርባቸው በከፊል ክፍት የሆኑ ስፍራዎቹ የኃይል ፍጆታን ይቀንሳሉ። የሊድ ጎልድ ደረጃ የተሰጠው የቢሾፍቱ ዓለም አቀፍ አየር ማረፊያ በዓለም አቀፍ ደረጃ ከአየር ንብረት ጋር በከፍተኛ ሁኔታ ተስማሚ ተርሚናል ነው። ቢሾፍቱ ዓለም አቀፍ አየር ማረፊያ አዲሱ የኢትዮጵያ መግቢያ ደጃፍ የአህጉራችን አየር ትራንስፖርት ማሳለጫና አፍሪካን ከዓለም ጋር የሚያስተሳስረው ነጸብራቅ ነው።